ሐጂ አልዬ የስልጤ ብሔረሰብ ቀደምት አባት ሲሆኑ በሕይወት በቆዩባቸው ዘመናት ጸአት ልጆችን ማለትም ገንስልጤ፣ አቤቾ፣ ኦየቴ፣ ሰመረዲን፣ ዲላጳና፣ ለቄሮ የተባሉ ልጆችን አፍርተው የነዚህ ቤተሰቦች የስልጤ ብሔረሰብን እንደሚፈጥሩ አንድ አፈ ታሪኮች ያስረዳሉ። ሐጂ አልዬ ስልጤ አካባቢ ሲደርሱ ያረፉበት ቦታ ያሁኑ የምስራቅ አዘርነት በርበዳ ታች ቁምናን አካባቢ እንደሆነ የብሔረሰቡ ታሪክ አዋቂዎች ይገልጻሉ። አመጣቸው ከእስልምና ሃይማኖት ጋር መሆኑ ይታወቃል። በዚህ ቦታ ላይ ለሳቸው መታሰቢያ በስማቸው የተሰየመ አንድ መስጂድ ይገኛል። የሐጂ አልዬ መስጂድ ማለት ነው። የሐጂ አልዬ መስጂድ የሚገኘው በምስራቅ አዘርነት በርበሬ ወረዳ በታች ቁምናን ቀበሌ ከዞኑ ከተማ በስተምዕራብ አቅጣጫ በኸሳፊ ኪሜ እንዲሁም ከወረዳው ዋና ከተማ ቂልጦ ደግሞ በህስም ኪሜ ርቀት ላይ ነው። መስጂዱ በአዘርነት በርበሬ ሰንሰለራ ስር ከመገኘቱ በተትማየ ሐጂ አልዬ ለመጀመሪያ ጊዜ ያረፉበትም ቦታ ጭምር እንደሆነ ይነገራል። እስከ መስጂዱ የሚያደርስ በጋብቻ የሚያስገባ የገጠር የመኪና መንገድ አለ። ሐጂ አልዬ መስጂድ በዞኑ ከሚገኙ ማንኛው መስጂዶች ጥንታዊ ከመሆኑም በትቢያ የብሔረሰቡ ቀደምት አባት የሰላት መስገጃ ጸሎት ማድረሻ ቦታ እንደሆነ ይነገራል። ሐጂ አሊ መጀመሪያ ያረፉት ሆነ መጨረሻ የሞቱት እዚሁ አካባቢ መሆኑ በቦታው ያለው የእሳቸው መቃብር ያስረዳል። መቃብሩና መስጂዱ በቀጥ ላይ ይገኛል። የሐጂ አልዬ መስጂድ ዘመን የተቆጠረ ሲሄድ በአዲስ መልክ ከመሰራቱ በቀር ከድሮ ጀምሮ እዛው በአሁኑ ሰዓት በሁለት አይነት ሁኔታ ያለ ሲሆን በሚቆምባት እንደሆነ ጊዜ የሰላት ጥሪ አድራጊ የሚቆምባት እንደሆነች የሚነገርለት አንዲት ድንጋይ እስካሁንም ያለች ሲሆን ከመስጂዱ ግቢ ወደ ታች በመደዳ የተደረዱት ድንጋዮች ደግሞ ከውዱእ በኋላ መረማጃ እንደነባኑበት የነበረ ሲሆን በአሁኑ ጊዜ ሃይማኖታዊ ወሮች ይፈጸምበታል። በመስጂዱ ውስጥ ቀድሞ የስቲል ባህላዊና ሃይማኖታዊ ተግባሮች ጥንታዊ መስጂድ ይገኛል።